ኮንፈርት ዞን የሚመርጥ ሰዎች አሉ። ምንም ኪሳቸው ባዶ ነው፣ ጭንቅላታቸው ባዶ ነው። ኮንፈርት ዞን ግን ይፈልጋሉ። ጭንቅላት ባዶ ነው፣ ኪስ ባዶ ነው። ኮንፈርት ዞን እንዴት ነው የምመርጠው? ሀይ ሰላም ጋይስ እንዴት ናችሁ? ለማታውቁኝ አሌክስ እባላለሁኝ። ዛሬ በዲጂታል አስር ኤክስ ህይወታችሁን የሚቀይር ጥሩ የሆነ ነገር እነግራችኋለሁ። ምንድነው የምነግራችሁ ነገር? ድሃ የምንሆንበትን መንገድ እነግራችኋለሁ። ዛሬ በጣም ብዙ ሰዎች እና ድሃ የምንሆንበት ምክንያት ምንድነው? ድሃ የምንሆንበት ምክንያት ባይዞ የተሰጠን አይደለም፣ ተመርጠን ነው ራሳችን ድሃ መሆን የምንፈልገው ማለት ነው። ብዙውን ጊዜ ድህነትን በራሳችን መንገድ ነው ወደ ራሳችን የምናመጣው። የምንውልበት አዋዋላችን ከማን ጋር እንደምንውል አናውቅም። ምን ስናደርግ እንደምንውል አናውቅም። ላይፋችን ውስጥ ላይ ምን እንዳለ አናውቅም። በህይወታችን ውስጥ ላይ ምን እየሰራን እንደሆነ አናውቅም። እነዛ ነገሮች ድሃ የመሆናችን መንስኤዎች አንዱ ትልቁ ይሄ ነው። ድሃ የምንሆነው በራሳችን ፈልገን በራሳችን መርጠን ነው። ሰነፍ የምንሆነው በራሳችን መርጠን ነው። ጠዋት አንነሳም። አንድ ሰው ሰነፍ የሆነው በዚህ ጠዋት ስለማይነሳ ነው። አይነሳም ጠዋት ስፖርት ስራ ስትለው አይ ዛሬማ እንደዚህ እኮ ነኝ እንደዚህ ደብሮኛል ነገ እሰራለሁ ይላል። ነገ ደርሶ ነገ ስራ ስትለው ደግሞ ኧረ እኔ ዛሬ እኮ የሆነ ነገር ስሰራ ነው ያልኩት ብሎ በጣም ብዙ ነገር ይደረድርልሃል። ባይዘዌ እንደነዚህ አይነት ሰዎች ካጠገባችሁ ላይ ካሉ ከአሁኑ ጀምራችሁ አስወግዷቸው። ከእንደዚህ አይነት ሰዎች ጋር አትዋሉ። እኔ ዩኒቨርሲቲ በነበሩበት ሰዓት በጣም ብዙ ሰዎች እንደዚህ አይነት ሰዎች በህይወት ውስጥ ላይ በጣም ብዙ ሰዎች ነበሩ። ጠዋት መነሳት የማይችሉ ላይፍ ላይ በቃ በጣም ብዙ ነገር አንተ ወደኋላ እንድትቀር የሚያደርጉ ሰዎች በጣም ብዙ ሰዎች በቃ ስንፍናን የሚመርጡ ሰዎች፣ ድህነትን የሚመርጡ ሰዎች ባይዘዌ እንደዚህ አይነት ሰዎች ካሉ አይምሯችሁ ላይ እዚህ ጋር አስወጧቸው። በጣም ማለት ነው። በእውነት አንተ የሆነ መስራት እየፈለጋችሁ የምትሰሩትን መስራት የምትፈልጉትን ነገር አይ አንተ እኮ አትችልም፣ አንተ እኮ እንደዚህ ነህ፣ አንተ እንደዚህ አታደርግም ምናምን የሚሉ ሰዎች ካለ ባይዘዌ ከህይወታችሁ አስወጣችሁ። እናቴን እኔ በጣም ብዙ ጊዜ ዩኒቨርሲቲ እያለሁ የገጠመኝ ህይወት ነው ይሄ ማለት ነው። የምር በጣም ብዙን ጊዜ ጎበዝ የምንሆነው ጠንካራ የምንሆነው ድሃ የምንሆነው ሀብታም የምንሆነው ብዙ ጊዜ በራሳችን መንገድ ነው። የራሳችን ጥፋት ነው። አዋዋላችን ይወስነዋል። ከማን ጋር እንደምንውል ብዙን ጊዜ የኛ አዋዋል ይወስነዋል። እኛ የምንውልበትን ቦታ እናውቀዋለን፣ የት እንደምንውል እኮ ማለት ነው። እኔ በጣም ብዙ ነገሮች በቃ እኔ የሆነ ነገር ሳማክረው አይ የሚለኝ ሰው እኔ በቃ ላይክ ዋይዜ በህይወቴ ላይ ብዙ ጓደኛም አልነበረኝም። ዩኒቨርሲቲ ገብቼ 4 አመት ስማር እኔ በህይወቴ ላይ ምንም አይነት ጓደኛ አልነበረኝም። ለአንድ ሴሚስተር ጓደኛ ነበሩኝ። እነዛ ጓደኞች እንደማይጠቅሙኝ ስለማውቅ የሆነ አይዲያ ሳመጣ አይ አንተ አይዲያ እኮ እንደዚህ አይደለም ምናምን እያሉ ሲያጣጥሉኝ ስለነበረ እኔ ከዛ በኋላ ከእንደዚህ አይነት ሰዎች ጋር መዋል አልፈልግም ምናምን ብዬ ራሴን እንትን አደረጉ ማለት ነው። ስለዚህ ድሃ የምንሆንበት መንገድ በራሳችን ምክንያት ነው። ምክንያቱ ደግሞ ምንድነው? ትልቁ ራሳችን በዲጂታል በሆነ መንገድ አንመራም። እውቀት አንፈልግም። ስንፍናን ነው የምንፈልገው። እውቀት ሲባል ያመናል። እውቀት ሲባል ስለ እውቀት ሲወራ በቃ ያስጠላናል። ስለሆነ ነገር ሲወራ ግን ራሳችን በቃ የሆነ አፕሪሼት እንደረጋለን። በሆነ ነገር ላይ አፕሪሼት እንደረጋለን። ግን ስለ እውቀት ሲወራ ደግሞ አንወድም በጣም ብዙ ጊዜ ማለት ነው። ባይ ዘ ዌይ አንድ ሰው ቀን በቀን የሆነ ነገር ዲል ካላደረገ ሀብታም መሆን አይችልም። ከስንፍናው ወጥቶ ጎበዝ መሆን አይችልም። ባይ ዘ ዌይ የኔ ህልም በቃ እኔ በህይወቴ ላይ በጣም እስከዛሬ ድረስ እኔ የማደርገው እኔ ቀን በቀን ዛሬ ምን ሰራሁኝ ምን አደረኩኝ ወደ አልጋዬ ስሄድ በቃ እኔ ምን አደረኩኝ ብዬ ራሴን ስጠይቅ ትክክለኛ መልስ የምመልስለትን ነገር ነው የማደርገው። በጣም ብዙ ሰዎች አሁን ላይ በጣም ብዙ ሰዎች ራሳቸውን እየገደሉ ያሉት በራሳቸው ምክንያት ነው። አዋዋላቸውን አያውቁም። አሰራራቸውን አያውቁም። ቢዝነስ እንዴት እንደሚሰራ አያውቁም። ስለ ቢዝነስ ምንም አይዲያ የላቸውም። ስለ ኮንቴንት ስትጠይቃቸው ኮንቴንት ምንድነው የሚል ሰው ጋር መግባባታችሁ አትችልም። ባይ ዘ ዌይ የምር በጣም በቃ ስለ ራሳችሁን መቀየር የምትፈልጉ ሰዎች ካላችሁ ማለት ነው የምሬን ነው። ስለ የማይሆን ነገር የሚያወሩ ሰዎች ጋር መዋል አቁሙ። በቃ ጥሩ በቃ አንድ ሰው ምንም አይኖረው ስለ ጥሩ ነገር የሚያወራ ሰው ካለ በቃ ከዛ ሰው ጋር አብራችሁ ዋሉ። የምሬን ነው። ድሃ እንደመሆን ሞቲቬሽናል ስፒከር አለ እንዴ? ባይ ዘ ዌይ ለኔ በህይወቴ እኔ ሞቲቬሽናል ስፒከር አላዳምጥም። ይሄ ባይ ዘ ዌይ ይሄ የምነግራችሁ ነገር ሞቲቬሽናል ስፒከር አይደለም። ትክክለኛ ሪያሊቲ የሆነውን ነገር ነው የምነግራችሁ። ድሃ እንደመሆን እና ሰነፍ እንደመሆን ሞቲቬሽናል ስፒከር የለም። ከዚህ በላይ ድሃ ከመሆን በላይ ሞቲቬሽናል ስፒከር አለ እንዴ? ሰነፍ ከመሆን በላይ ሞቲቬሽናል ስፒከር አለ እንዴ? የለም። ሞቲቬሽናል ስፒከር ትክክለኛው ሪያሊቲው ድሃ መሆን ትልቁ በህይወት ላይ የሚያመጣው ተጽዕኖ ሞቲቬሽናል ስፒከር ከዚህ በላይ የለም። ድሃ ከመሆን በላይ ሞቲቬሽናል ስፒከር የለም። የምሬን ነው። ማንም ሰው በቃ የሆነ አሁን ላይ እኮ ብር ላይኖር ይችላል፣ ግን ብር አይደለም ቫልዩ። አሁን እውቀት ያዝ፣ በዲጂታል ህይወትን ምራ፣ ስለ ዲጂታል ማርኬቲንግ ተማር። ዲጂታል ማርኬቲንግ ምንድነው ብለህ ጠይቅ። ሴልዝ ምንድነው ብለህ ጠይቅ። ሌላ የሚሰሩ ስራዎች አሉ። እነዛ ስራዎች ላይ ተግተህ ስራ። ስለዚህ ወንድ ልጅ ከሆንክ ደግሞ የምሬን ነው በጠዋት ተነስ።
ምን ትሰራለህ? እስከ 4 ሰዓት ተኝተህ ስልክ ትጀናጀናለህ፣ ቴክስት ታደርጋለህ፣ ቻት ታደርጋለህ። የማይጠቅምን ነገር ላይ ስታደርግ 24 ሰዓት ጊዜን ታሳልፋለህ። ብራዘር ምን እንዳለ ታውቃለህ? ፈረንጅ ምን እንደሚል ታውቃለህ? ፊድ ዮር ማይንድ ይላል ፈረንጅ ማለት ነው። ፊድ ዮር ማይንድ። ለሆዳችን ምግብ እንደሚያስፈልገው ለጭንቅላታችንም ምግብ ያስፈልገዋል። ገብቶሃል? ለሆዳችን ምግብ እንደሚያስፈልገው ለጭንቅላታችን ምግብ ያስፈልገዋል። ስለዚህ ነቃ ብል፣ ጠዋት ተነስ። ወንድ ልጅ ከሆንክ በጠዋት ተነስ። ጠዋት ተነስ እና የሆነ ነገር አድርግ። ባሰራም በቃ በጠዋት ተነስ። እኔ በጠዋት ማይነሳ ሰው በጣም ነው የሚያመኝ። እግዚአብሔር ዩኒቨርሲቲ እያለሁ በጣም ብዙ ልጆች ነበሩ በዙሪያዬ ማለት ነው። በጣም እኔ ተነስቼ በጠዋት የሆነ ነገር አድርጌ ስፖርት ሰርቼ ምናምን ስመለስ እነሱ ተኝተው አገኛቸዋለሁ። እግዚአብሔር የምሬን ነው። ማታ እኮ የሚተኙ 7 ሰዓት 8 ሰዓት ነው የሚተኙ። ሲደዋወሉ ምን እንደሆኑ ራሱ እኔ አላውቅም። እኔ በጣም ነው ግራ የሚገባኝ። ምንና ምን እንደሆኑ ራሱ አያውቁም። ፍቅረኛ አትላቸው፣ የሆነ ኖርማል ጓደኛ አትላቸው፣ ስልክ ያወራሉ፣ ቻት ያወራሉ፣ ግን ሌላ ነገር አይሰሩም። የሆነ ስለ እውቀት ሲነሳ ደግሞ ያማቸዋል፣ ይደብራቸዋል። ላይክ እንደዚህ አይነት ነገር አታድርጉ። እንደዚህ አይነት የሚያደርጉ ሰዎች ጋር አትዋሉ። በህይወታችሁ ለብቻችሁ ጥፉና ለብቻችሁ የሆነ ቦታ ሁኑ። እስኪ እኔ ብዙ ጊዜ ለብቻዬ ነኝ። ዩኒቨርሲቲ ወጥቼ የፈጠነ እንደወጣሁ ነው ዩኒቨርሲቲ ወጥቼ ስራ የጀመርኩት። ዓለም እኮ ስልካችን ውስጥ ላይ ነው ያለን። ስማርት ስልክ አለን እኮ በጣም ብዙ ሰዎች የሚገርም ስልክ አለን፣ ስማርት ስልክ ማለት ነው። ግን ስልካችን አልተጠቀምንበትም። ስልካችሁን ተጠቀሙበት። ዓለምን በእጃችሁ ይዛችሁ እየተጓዛችሁ ስልክ እንዴት ነው በስልካችሁ ምንም ለማይጠቅማችሁ ነገር ላይ ስታጠፉ ትውላላችሁ፣ ታደርጋላችሁ፣ የሆነ ነገር ታደርጋላችሁ። አንዴ ቴሌግራም ትገባላችሁ፣ አንዴ ኢንስታግራም፣ አንዴ ቲክቶክ፣ አንዴ ፌስቡክ፣ አንዴ ዩቲዩብ ገብታችሁ የሚጠቅም ነገር አታደርጉም። ማናችሁም ማለት ነው። ሶሻል ሚዲያ ላይ ተጠዳችሁ የምትውሉ ሰዎች ምንም አይነት ነገር አታደርጉም፣ ምንም አትሰሩ። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት ማለት ነው። ህይወታችሁን እየገደላችሁት ነው። ህልማችሁን እየገደላችሁት ነው። ህልማችሁን፣ ህይወታችሁን በዲጂታል መንገድ ምሩት። በጣም ይገርመኛል። አንዳንድ ሰዎች በጣም ይገርመኛል። የሆነ ጊዜ የሆነን ሰው ስለሆነ ስራ አማከርኩትና አይ አንተ እኮ እንደዚህ ነው፣ ይሄ ስራ እኮ እንዴት ይሆንልሃል ምናምን አለ። እንደዚህ አይነት ሰዎች ጋር በቃ አትዋሉ። የምር ብቻችሁን ዋሉ። ምንም ሳታረጉ ዋሉ ብቻችሁን። በቃ ከእንደዚህ አይነት ሰዎች ጋር አትዋሉ። የምር በቃ ድሃ የመሆናችን ምክንያት በጣም ብዙ ጊዜ ድሃ የምንሆነው እኛ አዋዋላችን አናቅም። ምን ስንሰራ እንደምንውል አናቅም። 4 ሰዓት ትነሳለህ፣ በጊዜ ገብተህ እንደ ዶሮ 12 ሰዓት ራትን ትበላለህ። 12 ሰዓት በልተህ እስከ ሌሊት ተኩል እስከ ሚድናይት ድረስ እስከ 7 ሰዓት ድረስ ቻት ትደራረጋለህ፣ ትተኛለህ። ቀን 4 ሰዓት ትነሳለህ። ያለ ታይም ኢዝ መኒ። ጊዜን በዲጂታል በሆነ መንገድ ምረው። ዲጂታል በሆነ ሰዓት መንገድ ተጠቀም ጊዜን። እንዴ ምን ሆነ ነው? የሰው ልጅን አትመን። ባይዘይ ማንንም ጓደኛ እንዳታምን። እኔ ጓደኛ አላምንም ብራዘር። እኔ ምንም ጓደኛ የሚባል ነገር አላምንም። ጓደኛ ምንም አይጠቅምም። እኔ በጣም ብዙ ጓደኞች ነበሩ በሰዓቱ፣ ግን ማንም ጓደኛ አይጠቅምም። ህይወትን የምታስተካክለውና የምትመራው አንተ ነህ። በቀን የሆነ ነገር ያዝ፣ የሆነ ስኪል ያዝ፣ እውቀት ተማር። ባይዘይ እውቀት ተማር። ስለ ዲጂታል ማርኬቲንግ ተማሩ በእናታችሁ ፕሊዝ፣ በእናታችሁ። እኔ ስለ ዲጂታል ማርኬቲንግ ደጋግሜ እያወራሁ ነው። በእውነት ሊደብራችሁ ይችላል። እኔ ምንም ላደርግ አልችልም። በቃ ይደብራችሁም። ከፈለጋችሁ ይህን ቪዲዮም አትዩት፣ ስክሮል አድርጋችሁ ማለፍ ትችላላችሁ። የሚፈልግ ሰው ብቻ ማየት ይችላል ይህን ቪዲዮ። ስለ ዲጂታል ማርኬቲንግ ተማሩ። የምሬ ዲጂታል ማርኬቲንግ ብቻ አይደለም፣ በቃ ቪዲዮ ኤዲቲንግ ተማሩ፣ ግራፊክስ ዲዛይን ተማሩ። ስንት ነገር አለ። ቪዲዮ ኤዲቲንግ እንደዚህ ነው። አሁን እንደዚህ ብራዘር፣ በባትሪ ነው እንደዚህ የሚፈልገው ቪዲዮ ኤዲቲንግ ተለምኖ ማለት ነው። ስፈልግ ተቀጥራ አትስራ። ቪዲዮ ኤዲቲንግ ተምረህ እኮ ተቀጥራ አይደለም የምትሰራው። በራስህ ቤት ሆነ ትሰራለህ። ቤት ሆነ ኤዲት ታደርጋለህ። ሌላ ለድርጅቶች ኤዲት ታደርጋለህ። ስንት ነገር መስራት ትችላለህ። ጊዜያችሁን በቃ ቻት በማድረግ ጊዜያችሁን አታሳልፉ። በቃ እልም ያላችሁ ድሃ ነው የምትሆኑ። ቻት የሚያደርግ ሰው ስልክ ቀኑን ሙሉ ጆሮ ይሄ የጆሮ ማይክ እንትን ብሎ ተቃጥሎ ስልኩ ካርድ እስከሚዘጋ ድረስ የሚያወራ ሰው ለቤተሰብ አይጠቅምም፣ ለራስም አይጠቅምም፣ ለሀገርም አይጠቅምም። አፍራሽ ነው። በቃ ስለ ፖለቲካ ስትለው የማያውቀውን ነገር ቁጭ ብሎ ሲያወራ ይውላል። ግን ሪያሊቲው እንደዛ አይደለም። ትክክለኛውን ነገር ማድረግ ከፈለግ ስለ ዲጂታል ማርኬቲንግ ተማር። ህይወትን በዲጂታል መንገድ ምራ። ይሄ ባይዞ በቃ ሞቲቬሽናል ስፒከር አንዴ አትስማ። ሞቲቬሽናል ስፒከር የሚሰማ ሰው ባይዞ ምንም አይነት ስራ አይሰራም። እኔ ስለማውቅ ነው። በጣም ብዙ ልጆች ነበሩ ከአጠገቤ ላይ ዩኒቨርሲቲ እያለሁ ማለት ነው። ሞቲቬሽናል ስፒከር ዴይሊ ይሰማሉ። ዴይሊ ማለት ነው። ግን አይሰሩም። ወደ ተግባሩ ግቡ ስትላቸው አይገቡም። እኔ የማውቃቸው ልጆች በጣም ከኔ ጋር የነበሩ ልጆች በጣም ብዙ ልጆች ነበሩና ስለ ሞቲቬሽናል ስፒከር ዩቲዩብ ላይ ገብተው ቁጭ ብለው ዝም ብለው ይሰማሉ፣ ግን አይሰሩም። በቃ ሞቲቬሽናል ስፒከር አንዴ ከሰማ በቂ ነው። ባይዘ ከዛ ውጭ ምንም ጥቅም የለውም። ላይክ በቃ ህይወትን ይገለዋል እንጂ ምንም አይነት ጥቅም የለውም። እኔ እንደዚህ አደርጋለሁ ትላለህ፣ ግን አታደርግም። ዛሬ ጀምር።
ዛሬ ማለት ነው። ዛሬውኑ አድርግ። ዛሬ ሞቲቬሽናል ሰምተሃል? ዛሬ በቃ የሰማውን ነገር ተግብር። የምትፈልገውን ነገር አድርግ። ስልኬ እንደዚህ ነው። ስልኬ እኔ እኮ ካሜራው ጥሩ አይደለም። እውቀቱ ካለ ካሜራው ምን ያደርጋል? የካሜራ ጥራት ምን ያደርጋል? ዋናው እውቀቱ ነው። ለሰው ልጅ የሚያስፈልገው እኔ ጥሩ ካሜራ ኑሮት ጥሩ ቀረጻ ኑሮት ጥሩ ፎቶ ይዞ መጣ የሆነ ሰው እውቀቱ የማይጠቅመኝ ከሆነ እኔ ምን ያደርግልኛል? ትልቁ ነገር ለእኔ እውቀት ነው። ቫልዩ ያለው ነገር ነው። ነገ ይዤው መሄድ ነገ ለሆነ ቦታ ላይ ይዤው የምደርስን ነገር ነው የምፈልገው እንጂ እኔ ካሜራው ኳሊቲው ጥርት ያለ ሆኖ እኔ እውቀቱ ዜሮ የሆነ ሰው የመጣ ለፍልፎ ቢል ዳዝኖት ማተር ምንም አይመስለኝም። ምን ያደርግልኛል? ስለዚህ እውቀቱ ካላችሁ ካሜራ አትፈልጉ፣ ቦታ አትምረጡ፣ ስሩ ዝም ብላችሁ። ስልክ ካላችሁ ኧረ ፕሊስ በእናታችሁ ፕሊስ። አብሶን የዩኒቨርሲቲ ተማሪዎች ላይክ እኔ አላቅም በቃ ምን አይነት ህይወት ከዚህ በኋላ እንደሚኖራቸው አላቅም። በቃ አማራሪ አትሁኑ። በቃ የሚያማርር ሰው ጋር አብራችሁ አትሁኑ። የሚያማርር ሰው ባይዞ ህይወታችሁ ልቅም አድርጎ ይገለዋል። ልቅም አድርጎ ማለት ነው። የምሬን ነው። የሚያማርር ሰው ጋር የምትውሉ ከሆነ መቼም አትለወጡም። መቼም ማለት ነው። በቃ የሆነ ቦታ ቁርስ በላም ያማርርብሃል፣ ያ ነገር ይጋባብሃል። ምሳ ስበላም ያማርርብሃል፣ ያ ነገር ይጋባሃል። እራት አብረህ ስትበላም ያማርራል፣ ይጋባብሃል። አንተ ማሰራ ተመሳሳይ ነው የምትሆነው። አንተም ሪያሊቲ የሆነ ነገር ትክክለኛ የሆነ ነገር መስራት አችልም። የእሱ ተመሳሳይ ነው የምትሆነው። ባይዜ ሲያዋሉ ነው ይመስል ላይክ በቃ አዋሉ ብቻህን መዋል ስትጀምር ብቻህን ትውላለህ። መማር ስትጀምር መማር ትችላለህ። የሆነ እውቀት እፈልጋለሁ ካልክ ደግሞ እውቀት ፍለጋ እውቀት የያዙ ሰዎች ጋር ነው የምትውለው። ላይክ በቃ እኔ በጣም የሚገርመኝ ነገር ፕሊስ በእናታችሁ በቃ ፕሊስ በእውነት እኔ በጣም ብዙ ነገር በቃ እኔ ያልገባ ያለ ነገር በቃ ህይወታችሁን ዲጂታል በሆነ መንገድ ነው ፕሊስ በማለት በእናታችሁ በቃ በማይሆን ነገር በቃ ጊዜያችሁን አታሳልፉ። ላይክ በቃ የሚጠቅም ነገር አድርጉ። ለህይወታችሁ የሚጠቅመውን ነገር ብቻ አድርጉ። የማይጠቅም ነገር ላይ ጊዜያችሁን አታጥፉ። በጣም ማለት ነው። እኔ በጣም ይገርመኛል ብዙ ሰዎች በቃ የሆኑ ላይክ የሆነ ትክክለኛ የሆነ እውነት ልንገራችሁ። ከኔ ጋር ዩኒቨርሲቲ ግራጁዌት አድርገን ስንወጣ የሆነ ነገር ይሄን ሄደን እንጀምራለን አሁን ላይ በቃ መጀመር አለብን ምናምን ያሉ ልጆች ነበሩ ከኔ ጋር ማለት ነው። አልጀመሩም እስካሁን ድረስ ማንም አልጀመረም። ማንም ማለት ነው። ሁላችሁም ምንም አይነት ነገር አልጀመሩም። ያወራሉ አልጀመሩም። የሚያወራ ሰው ጋር አጥቷል። አውርቶ ተግባር ላይ የሚያወል ሰው ጋር ተግባር ያወራውን ነገር የሚያደርግ ሰው ጋር ዛሬ የሆነ ልጅ ዛሬ ቪዲዮ መቅረጽ አለብኝ ብሎ ያ ልጅ መቅረጽ አለብኝ ዛሬ ብሎ ዛሬ ቪዲዮን ካልቀረጸ እዛ ልጅ ጋር አጥቷል። አይጠቅም። ነገም እንደዛ ነው የሚል እንደዛ አይነት ህይወት ነው የሚገርም። ገብቶሃል? ገብቷችኋል? በቃ እኔ በጣም የሚገርመኝ ነገር በቃ ነገ እናደርጋለን፣ ነገ ወዲያ እናደርጋለን። እኔ ዛሬ አደርጋለሁ ብዬ ዛሬ ካላደረጉ ይደብረኛል። በጣም ነው የሚደብረኝ። በጣም ማለት ነው። አልጋዬ ስር ሲሄድ ራሱ አልጋዬ በጣም ይጠይቀኛል። እኔ አልጋዬ ዘንድ ሲሄድ በቃ ዛሬ ምን አደረግ ብሎ ከጠየቀኝ ለአልጋዬ ትክክለኛ የሆነ መልሰው ነገር ነው ማድረግ የምፈልገው። የት ናችሁ ስትባሉ እዚህ ነን ለማለት የምታፍሩበት ቦታ ላይ አትቁሙ ፕሊዝ። በህይወታችሁ ላይ ጥሩ ነገር አድርጉ። በቃ በጣም ብዙውን ጊዜ በቃ ድሃ የምንሆንበት ምክንያት ይሄ ነው። በቃ ድህነታችን በምን እንደሚመጣ አናውቅም። ድህነታችን ምርጫ አድርገን ድሃ የምንሆነው እኛ ነን። በቃ መርጠነው ነው ባይዘ ድሃ የምንሆነው። በጣም ብዙ ሰዎች መርጠነው ነው። ይህን ስራ ሲባል አይ ይሄ እኮ ለኔ አይመጥነኝም ኮንፈርት ዞን ካልተመቸው ኮንፈርት ዞን የሚመርጥ ሰዎች አሉ። ምንም ኪሳቸው ባዶ ነው፣ ጭንቅላታቸው ባዶ ነው። ኮንፈርት ዞን ግን ይፈልጋሉ። ጭንቅላት ባዶ ነው፣ ኪስ ባዶ ነው። ኮንፈርት ዞን እንዴት ነው መመርጠው? ድሃው ነው ባይዚ ምቾት የሚፈልግ ሰው ድሃ ነው። በቃ የትኛውም ሰው ኮንፈርት ዞን የሚፈልግ ሰው ድሃ ነው። ኮንፈርት ዞን 23 ዓመት ላይ ሆነ እንዴ ኮንፈርት ዞን ትፈልጋለህ እንዴ? ላይክ በዚህ ሰዓት ኮንፈርት ዞንን መፈለግ የለብንም። ምቾትን መፈለግ የለብንም። ከምቾት ውጡ፣ ከቤት ውጡ። እግዚአብሔር ከቤት ውጡ። ስንት ዓመት ከቤተሰቦቻችሁ ጋር ልትኖሩ ነው? እኔ ራሴን ወጥቼ እየኖርኩ ነው። ላይክ በቃ እኔ ከዩኒቨርሲቲ ወጣሁ፣ እኔ ራሴን ወጥቼ እየኖርኩ ነው። ምንም አይነት ቦታ ይሁን ምንም አይነት የራሳችሁን ኑሩ። በቃ የራሳችሁን ሰርታችሁ ኑሩ። የራሳችሁን ቤት ተከራዩ፣ ውጡ። ከቤተሰብ ጋር ውጡ። ከቤተሰብ ጋር ካልወጣችሁ መለወጥ አትችሉ። ድሃ ነው የምትሆኑት። ከቤተሰብ ላይ ዩኒቨርሲቲ ተመረቀ ዛሬ ቤት ነው እንዴ ያሉ ፋሚሊ ጋር አይደብርም እንዴ? በጣም ያስጠላል። እግዚአብሔር በጣም ነው የሚያስጠላው። እኔ በጣም ይገርመኛል። በቃ እና የሚጠቅም ነገር አድርጉ በህይወታችሁ። በቃ የማይጠቅም ነገር ላይ አታሳልፉ ፕሊዝ ፕሊዝ። በቃ ፕሊዝ በእውነት እኔ በቃ ምን ማለት እንዳለብኝ በጣም ነው የሚከብደኝ። በቃ በእውነት በቃ ራሳችሁን በቃ እንደ ህፃናት ትዩት። በቃ በጣም ትልቅ ናችሁ። በጣም ትልቅ በሌላው ተውና ራስን በስፖርት ገንባ። በስፖርት ገንባ። በስፖርት ከገነባ በኋላ ሌላው የሚመጣ ነገር ነው። ባይዚ ራሱ ይሄ ጭንቅላት የሚሰራ ራሱ በቃ በስፖርት ራስን ስትገነባ ጠዋት ስትነሳ መነሳት ስትጀምር በጠዋት ስትነሳ ነው
ራስ መስተካከል የሚጀምረው። ላይክ እና እንደዚህ አይነት ነገር አድርጉ ፕሊስ በእናታችሁ ፕሊስ። እና ደግሞ ይሄ ቪዲዮ ይጠቅመኛል ብላችሁ የምታስቡ ከሆነ ይህን ቪዲዮ የምታዩ ሰዎች ለጓደኞቻችሁ፣ ለእንደዚህ አይነት ጓደኞቻችሁ፣ ለሰነፍ ጓደኞቻችሁ እና ደግሞ እንደዚህ አማራሪ ለሆኑ ጓደኞቻችሁ ላኩላችሁ። ቪዲዮ ሼር አድርጉላችሁ። እና ደግሞ ቪዲዮ ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ አድርጉኝ፣ ኮሜንት አድርጉኝ፣ ላይክ አድርጉኝ። አብረን እንደግ፣ አብረን እንለወጥ። ዲጂታል 10x በጣም ጥሩ የሆነ ነው። ከዚህ በኋላም አዲስ ቪዲዮ የሚገርም ቪዲዮ ለወጣቶች እሰራላችኋለሁ። የሚገርም ቪዲዮ ማለት ነው። የሚገርም ቴክኖሎጂዎችን በጣም የሚገርም የሆነ ስለ ዲጂታል ማርኬቲንግ ሙሉ በሙሉ በዚህ ቪዲዮ ታገኛላችሁ። ሙሉ በሙሉ ማለት ነው። ምንም አይነት ነገር ሳይቀር ራሳችሁን መቀየር የሚፈልጉ ከሆነ ይህንን ቪዲዮ የምታዩ ሰብስክራይብ አድርጉ። ከእናንተ ምንም የሚቀነስ ነገር የለም። ሰብስክራይብ ስላደረጋችሁ ለእኔ ይጠቅመኛል፣ ለእናንተም ደግሞ ትማሩበታላችሁ። ዲጂታል 10x በጣም ጥሩ የሆነ ነገር ይዞላችሁ ይመጣል። ለወደፊት ቀጣይም ጥሩ የሆነ ቪዲዮ እሰራላችኋለሁ። እስከዛው ድረስ ሰላም ቆዩ።